ክፍል ውጤት ቀርቶባት አሁን ሆቴል አስተናጋጅነት ነው የምትሰራው። የዲያስፖራ ሰፈር ልጅ ናት። እኔ የሷ ጓደኛ ነኝ። ብሩኬ ከዚህ በፊት ፍቅረኛው ነበረች። አሁን ግን ከሷ ጋር ያለውን ነገር ጨርሶ ነው ከሀይሚ ጋር ፍቅር የጀመረው። ለሀይሚ አንድ ዞር ሽምግልና ልኮላታል። ማር ተቀብለዋል ቤተሰቧ። ለሰማንያው ደግሞ ቀጠሮ ተቀጥሯል። አሁን ያንን ነገር ለማክሸፍ ነው እህቴ እሷ ሴራ እያሴረች ያለችው። እኛ ተይ ይቅርብሽ እያልናት ነው። ወጥመድ ውስጥ እየከተተችው ነው። እሱ የሚያፈቅረው ሀይሚንና ሀይሚን ብቻ ነው። ይቺ ልጅ የቀድሞ ፍቅረኛው ናት። 12ኛ ክፍል ውጤት ቀርቶባት አሁን አስተናጋጅ ናት ቡታጅራ ላይ ማለት ነው። እና ለሀይሚ ይህንን መረጃ እንድትነግሪያት ፈልጋለሁኝ እህቴ። ይሄ በጣም ከባድ የሆነ ቅናት መንፈስ፣ የድሮ ፍቅሯ ተገልብጦ የቅናት መንፈስ ነው እንደዚህ እያንገበገባት ያለው። የሀይሚንና የብሩክን ህይወት ለማበላሸት ሁን ብላ ሴራ እያሴረች ነው ያለችው። ስለዚህ ብሩኬ ደግሞ አይፈልጋትም። ትላንትናም ቀጥሮ እንደማይፈልጋትና ከዚህ በኋላ ጣልቃ እንዳትገባ ነበር የነገራት። እኛ ግን ተይ ይቅርብሽ፣ እነዚህ ልጆች ህይወታቸውን አታበላሽ እያልናት ነው። እሷ ግን ከባድ የሆነ በቀል ይዛለች። ይህን መረጃ ለሀይሚ አስደምጫት እሺ። እኔ የኤክሱ ጓደኛ ነኝ፣ ከዚህ በፊት የነበረው የኤክሱ ጓደኛ ነኝ። አድርሽላት እባክሽን። አረችሞ አውቃ ነው እሺ።